ሰላም ቆንጆዎች፣ እንኳን ወደ ቢዩቲ ትሬንድ በሰላም መጣችሁ። ዛሬ የምናየው ስለ ፋሽን ብቻ ሳይሆን ስለ ማንነታችንና ስለ ስብዕናችን የሚናገሩ 20 ምርጥ የሹሩባ አይነቶችን ነው። የትኛውን የሹሩባ አይነት ለፊቶ ቅርጽ እንደሚስማማ፣ የትኛውን የፀጉር እድገት እንደሚረዳ ብዙዎቻችን አናውቀውም። ዛሬ ሁሉንም በአሁኑ ሰዓት ዓለምን እያነጋገሩ ያሉትን እናያለን። ቪዲዮውን ላይክ በማድረግ ውበቱን አብረን እንመርምር። አንደኛ ቦክስ ብሬድስ። ይህ ሹሩባ ፀጉርን በአራት ማዕዘን ቅርጽ እየከፈሉ የሚሰራ ሲሆን በጣም ጠንካራና ረጅም ጊዜ የሚቆይ ነው። ፀጉርን ከአየር ንብረት ጉዳት ለመከላከል ፕሮቴክቲንግ ስታይል ተመራጭ ነው። ሁለተኛ ኮርን ሮልስ። ከራስ ቆዳ ጋር ተጣብቆ የሚሰራ ሲሆን በተለያዩ ቅርጾችና ዲዛይኖች ሊሰራ ይችላል። ለስፖርትና ለስራ በጣም ምቹ የሆነ ሹሩባ አይነት ነው። ሶስተኛ ኖትለስ ብሬድስ። ከቦክስ ብሬድ የሚለየው ስሩ ላይ ምንም አይነት ከፍታ ስለሌለው ነው። ይህም በራስ ቆዳ ላይ ያለውን ጫና ስለሚቀንስ የፀጉር መነቃቀል ይከላከላል። አራተኛ ፍሬንች ብሬድ። ከግንባር ጀምሮ 3 የፀጉር ዘርፎችን እያቆላለፉ የሚሰራ የጥንታዊ ስታይል ነው። ለሰርግም ሆነ ለፎርማል ፕሮግራሞችም በጣም ያምራል። አምስተኛ ደች ብሬድስ። ሪቨርስ ፍሬንች ብሬድ ተብሎም ይታወቃል። ሹሩባ ወደ ውስጥ ሳይሆን ወደ ውጭ ጎልቶ እንዲወጣ ተደርጎ ስለሚሰራ ለፀጉሩ ወፍራም መልክ ይሰጠዋል። ስድስተኛ ፊሽታል ብሬድ። በሁለት ተከፍሎ የሚሰራና የአሳ ቅርጽ የሚመስል ነው። ለተዘናጋ ወይም ካዥዋል ውሎ በጣም ተመራጭና ማራኪ ነው። ሰባተኛ ሌሞንዶ ብሬድስ። ይህ ስታይል ወደ አንድ ጎን ብቻ ተከምሮ የሚሰራ ሹሩባ ነው። በድምፃዊት ቢዮንሴ ምክንያት ስያሜውን ያገኘ ሲሆን በጣም ዘመናዊ መልክ ያለው። ስምንተኛ ጋደስ ብሬድስ። በጣም ወፍር ያሉ የኮርን ሮልስ አይነቶች ሲሆኑ ብዙ ጊዜ በጌጣጌጦች ታጅበው ይሰራሉ። ለአጭር ጊዜ ቆይታና ለየት ላሉ ዝግጅቶች ምርጥ ናቸው። ዘጠነኛ ፋሽን ትዊስት። ከርሊ ፀጉር ላይ የትዊስት ድብልቅ ነው። ፀጉሩ በተፈጥሮ ከርሊ እንዲመስልና ለስላሳ እንዲሆን ያደርጋል። አስረኛ ሴንግለስ ትዊስትስ። በሁለት ተጠምጥሞ የሚሰራ ሲሆን ቁመቱ ረጅም ሆኖ ሲሰራ በጣም ያምራል። ፀጉርን ለማሳደግ ለሚፈልጉ ሴቶች ተመራጭ ነው። 11ኛ ሁላኒ ብሬድስ። ይህ ባህላዊና ዘመናዊነትን ያጣመረ ስታይል ነው። ከፊት ለፊት ለየት ያሉ ዲዛይኖችና ዶቃዎች ወይም ቢድስ የሚጨመሩበት ሲሆን የታሪክ መገለጫም ነው። 12ኛ ማይክሮ ብሬድስ። በጣም ቀጫጭን ሹሩባዎች ሲሆኑ እንደ ተፈጥሮ ፀጉር ተለቀው ሊታዩ ይችላሉ። ለመስራት ረጅም ሰዓት ቢወስዱ ለረጅም ጊዜ ይቆያሉ። 13ኛ ዋተርፎል ብሬድ። ከላይ ተሰርቶ ጫፎቹ እንደ ፏፏቴ እንዲወርዱ የሚደረግበት ነው። ለሮማንቲክ ራት ወይም ለልደት ድግስ በጣም ተስማሚ ነው። 14ኛ ክራውን ብሬድ። በራሱ ዙሪያ እንደ አክሊል ተደርጎ የሚሰራ ሹሩባ ነው። እንደ ንግስት የሚያስመስልና ፊትን ግልጽ አድርጎ የሚያሳይ ነው። 15ኛ ስኔክ ብሬድ። የኮርን ሮልስ አይነት ሆኖ ግን እንደ እባብ ጠመዝማዛ ሆኖ የሚሰራ ነው። ለጥበብና ለፈጠራ ሰዎች የሚመከር ስታይል ነው። 16ኛ በተርፍላይ ብሬድስ። ወፈር ተደርገው ተሰርተው ጎናቸው እንዲላላ የሚደረጉ ሹሩባዎች ናቸው። የቢራቢሮ ክንፍ የመሰለ ቅርጽ ስለሚኖራቸው ለፎቶግራፍ በጣም ያምራሉ። 17ኛ ፊድን ብሬድስ። ሰው ሰራሽ ፀጉርን ቀስ በቀስ እየጨመሩ የሚሰሩበት ዘዴ ነው። ይህ ሹሩባ ከራስ ቆዳ የተበቀለ እንዲመስል ያደርጋል። 18ኛ በብል ብሬድስ። በእውነተኛ ትርጉሙ ሹሩባ ሳይሆን ፀጉርን በፕላስቲክ በማሰር እንደ አረፋ ወይም በብል እንዲነፋ የሚያደርግበት ፈጣንና ዘመናዊ ስታይል ነው። 19ኛ ትሪ ብሬድስ። ስሩ ላይ ብቻ ሹሩባ ተሰርቶ ቀሪው ፀጉር ተዘርግቶ የሚታውበት ነው። ሹሩባና የተዘረጋ ፀጉርን በአንድ ላይ የሚፈልጉ ምርጥ ነው። 20ኛ ክሮሼት ብሬድስ። በጣም ፈጣን የሆነና በመርፌ የሚገጠም ነው። ፀጉሩ እንዲያርፍ በሚፈልጉበት ጊዜ ፕሮቴክቲቭ ስታይል ፍጹም ምርጫ ነው። እነዚህ 20 ሹሩባ አይነቶች ውስጥ ለእናንተ የሚስማማው እንደመረጣችሁ ተስፋ አድርጋለሁ። እናንተ በብዛት የምትወዱት የትኛውን ነው? ኮሜንት ላይ ንገሩኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉ። ለተጨማሪ የውበትና የፀጉር እንክብካቤ ምስጢሮች ቻናላችን ሰብስክራይብ ማድረግ እንዳትረሱ። ቆንጆ ሁኑ። ቆንጆ ከሆናችሁም ተገኙ። በቀጣይ ቪዲዮ እንገናኛለን። ቻው።